የተጻፈው ለምንድን ነው የተጻፈው ቢባል ሕያው ስለሆነ ተስፋቸውና ስለከበረው ፍጻሜያቸው ሊያረጋግጥና ሞት እንኳን ቢሆን የሚደርስባቸውን ስደት በጽናት እንዲሸከሙት ሊያበረታታቸው ነው። በመከራ ውስጥ በምን አይነት ሁኔታ ውስጥ ማለፍ እንዳለባቸው፣ እንዴት መንቀሳቀስ እንዳለባቸው፣ ጥንካሬ እንደኖራቸው፣ ብርታት እንደኖራቸው፣ ኃይል እንደኖራቸው ለማሳሰብና ሊያበረታታቸው ፈልገው ሐዋርያ ቅዱስ ጴጥሮስ ለነዚህ ክርስቲያኖች ይህን መልእክት ይጽፋል። ስለዚህ መጽሐፍ ቅዱሳችን ስናጠና መከራ የለም አይልም፣ ችግር የለም አይልም። አምላክ የሆነው ጌታ ኢየሱስ ክርስቶስ ራሱ በምድር ላይ በነበረበት ጊዜ ከኃጢአት በስተቀር በነገር ሁሉ ተፈትኗል ይላል መጽሐፍ ቅዱስ። ጌታ ሆኖ ሳለ አምላክ ሆኖ ሳለ ከተፈተነ በመከራ ውስጥ ካለፈ እኛ ሰው የሆን ሰዎች መከራ የለም ብለን ማውራት አንችልም። ለምን ቢባል ጌታ ኢየሱስ ክርስቶስ ሲናገር በዓለም ሳላችሁ መከራ አለባችሁ፣ ነገር ግን እኔ ዓለምን ምን አድርጌያለሁ? አሸንፌያለሁ ብሎናልና። ስለዚህ በምድር እስካለን ድረስ በዓለም እስካለን ድረስ የምናልፍባቸው መንገዶች አሉ፣ የምንሄድበት ጎዳናዎች አሉ፣ የምንኖረው ሕይወት አለ። እነዚህ እንቅስቃሴዎቻችን የምናልፍባቸው መንገዶች በሙሉ የተጠረጉ የጸዱና የተስተካከሉ ብቻ አይደለም። አንዳንድ ጊዜ ዝቅ ብለን እንሄዳለን፣ አንዳንድ ጊዜ ከፍ ብለን እንሄዳለን። ይህ የሕይወት ላይፍ ነው። በምድር ላይ እስካለን ድረስ የሰው ልጆች የሚያልፉበት የሕይወት ጥግ ነው። ስለዚህ አንዳንድ ጊዜ እንራባለን፣ አንዳንድ ጊዜ ደግሞ እንጠግባለን፣ አንዳንድ ጊዜ እናለቅሳለን፣ አንዳንድ ደግሞ እንስቃለን፣ አንዳንድ ጊዜ እንገፋለን፣ አንዳንድ ጊዜ ደግሞ በነፃነት እናልፋለን። ለምን መሰላችሁ? ይህ የሕይወታችን በምድር ላይ የሚያልፍበት ጎዳና ነው። ስለዚህ በክርስቶስ እስካለን ድረስ የክርስቲያን ምልክቱ ክርስቲያን መሆናችን፣ የክርስቶስ ተከታይ መሆናችን አንዱ ምልክት በመከራ ሕይወት ውስጥ ማለፍ ነው። አሜን አትሉ? ሲያሜን ባሉ እንደገና እዚህ ይሄ ካለ በምድር ላይ መከራ እንዳለ ካወቀን፣ ፈተና እንዳለ ካመነ፣ አምላክ ሆኖ ራሱ ክርስቶስ ከተፈተነ በመከራ ሕይወት ካለፈ እንዴት ነው በምድር ላይ ማነው በመከራ ውስጥ ማለፍ የሚገባን? ስንፈተን እንዴት ነው የምንፈተነው? በመከራ ውስጥ እንዴት ማለፍ አለብን? ሐዋርያው ቅዱስ ጴጥሮስ ለእነዚህ ክርስቲያኖች በክርስቶስ አምኖ ለዳኑት ከሌላ አካልና ከሌላ ወገን ለሚደርስባቸው ፈተና፣ ለሚደርስባቸው መከራ በጽናት በብርታት ማለፍ እንደሚገባቸው ይመክራቸዋል። ስለዚህ አሁን የምናልፍበት ሕይወት፣ አሁን የምናልፍበት ጎዳና የሆነ አዲስ ነገር እንዳልሆነ፣ የሆነ በቃ በኔ ሕይወት ብቻ የተከሰተ በኔ ሕይወት ብቻ የሚታይ እንዳልሆነ ሲያረጋግጥልን ይህ አሁን የምታልፉበት መከራ ድንቅ ነገር እንደመጣባችሁ፣ በቃ በምድር ላይ በዓለም ላይ ተደርጎ የማይታወቅ ነገር አዲስ ነገር በሕይወታችሁ ላይ እንዳለፈ አርጋችሁ አትቁጠሩ ነው የሚለው። ሌሎች አልፎበታል። አሜን። አባቶቻችን አልፎበታል። የእምነት አርበኞች፣ ታላላቅ የሕይወት የወንጌል መስራቾች፣ አያችሁ ቤተክርስቲያን የተተከለባቸው ሰዎች፣ ታላላቅ እግዚአብሔር ሰዎች በመከራ ውስጥ አልፈው ይህንን ሕይወት ለኛ ሰጥቶናል። ስለዚህ አዲስ ነገር አይደለም ነው፣ አስገራሚ ነገር አይደለም፣ እጅን በአፍ የሚያስጭን አይደለም። አሜን። አዲስ ነገር አይደለም። በረሲ ሰዎች እንዲህ ይላሉ አይደለም? የእናንተ ሰዎች ሲናገሩ አለሚያ ኢስፔ ዱጌ ኢስፔ ፉዴ አይደለም? ኢስቶ ፉዴ ኢስቶ ዱጌ አንዳንዴ ምንድነው ወደ ታች ነው፣ አንዳንዴ ወደ ላይ ነው። ሕይወት እንዲህ ናት። የሆነ ጊዜ የሳቀ ሰው የሆነ ጊዜ ያለቅሳል፣ የሆነ ጊዜ ያጨበጨበ ሰው የሆነ ጊዜ አዝኖ ይቀመጣል። ታዲያ በዚህ ላይፍ ውስጥ በዚህ ሕይወት ውስጥ ክርስቲያን እንዴት ነው ማለፍ ያለበት? የመጀመሪያው ነገር እግዚአብሔርን በደስታ ሕይወት ደስተኛ በመሆን ውስጣችንን በደስታ መንፈስ በማሙላት ነው ማለት የሚገባል። በመከራ ውስጥ አንድ ነገር ማድረግ ያለብኝ ነገር ቢኖር ደስተኛ መሆን ነው። መጽሐፍ ሲናገር ሁሉ ጊዜ በጌታ ምን ይበላችሁ? ደስ ይበላችሁ። ደግሜ እላለሁ
ደስ ይበላችሁ፣ ገርነታችሁ ለሰው ሁሉ ምን ይሁን ይታወቅ። ሰይጣን ከኛ ህይወት አንዱ መውሰድ ከሚገባው ከሚፈልገው አንዱ የደስታን መንፈስ ነው። ሰዎች ሲጨነቁ፣ ሰዎች ሲያዝኑ፣ ሰዎች ሲያለቅሱ፣ ሰዎች አንገት ሲደፉ፣ ሰዎች በእግዚአብሔር ላይ ሲያማርሩ ማያትን የሚያህል ደስታ የለውም ሰይጣን። አንተ ስታለቅስ ማየት ይፈልጋል። አንተ ምስጋና ስታቆም ማየት ይፈልጋል። ደስታ ሲወሰድብህ ማየት ይፈልጋል። ቃሉ ግን የሚለው አንድ ነገር ነው፣ በመከራ ውስጥ አሜን አትለው ደስተኛ ሆን ነው የሚለው። ክብር ለጌታ ይሁን። ማቴዎስ ወንጌል ምዕራፍ 5 ከቁጥር 10 እስከ 12 እንዲህ ይላል፣ ስለ ጽድቅ የሚሰደዱ ብፁዓን ናቸው መንግሥተ ሰማያት የእነርሱ ናትና። ሲነፏችሁና ሲያሰድዷችሁ በእኔ ምክንያት ክፉ ሁሉ በውሸት ሲናገሩባችሁ ብፁዓን ናችሁ፣ ዋጋችሁ በሰማይ ታላቅ ነውና። አሜን። ደግሜ አውራለሁ፣ እንዲህ ነው የምለው፣ ስለ ጽድቅ የሚሰደዱ ብፁዓን ናቸው መንግሥተ ሰማያት የእነርሱ ናትና። ሲነቅፏችሁና ሲያሳድዷችሁ ጌታ ኢየሱስ ክርስቶስ ሐዋርያ ቅዱስ ጴጥሮስ በክርስቶስ ምክንያት ስለሚደርስባችሁ መከራ ምን ይበላችሁ? ደስ ይበላችሁ። ስትነቀፉ፣ ስትሰደቡ፣ ስለ ክርስቶስ ዋጋ ስትከፍሉ፣ ሌሎች እጆቻቸውን በእናንተ ላይ ሲጭኑ፣ እንደ ተራ ሰው ሲቆጥሯችሁ፣ ሞኝ አድርጎ ሲቆጥሯችሁ፣ እግዚአብሔር ነው ያዋረደ፣ እግዚአብሔር ነው ያከሰረው፣ እግዚአብሔር ነው ያደከመው ሲሏችሁ፣ እናንተ ግን ደስ ይበላችሁ። ለምን? በሰማይ ዋጋችሁ ታላቅ ነውና። አሜን። ሲጃችሁ ከፍ አድርጎና በአንተ ደስ ይለኛል በሉ። ድገሙና ተናገሩ። በአንተ ደስ ይለኛል በሉ። አንተ ሰይጣንን የምታሸንፈው፣ ክፉን የምታሸንፈው አንድ ነገር ሲታደርግ ብቻ ነው። በመከራ ላይ ሆነ፣ በችግር ላይ ሆነ፣ በመገፋት ውስጥ ሆነ እግዚአብሔርን ከፍ እያደረግ እግዚአብሔር ደስ ስትሰኝ ነው።